መነሻ ያደረገው የመጽሐፍ ቅዱስ ክፍል የሐዋርያው የቅዱስ ጳውሎስ መልእክት ለሮም ሰዎች የጻፈው መልእክት ነው። ወይም ሮሜ ምዕራፍ 14 ቁጥር 20 ላይ ተመዝግቦ የምናገኘው ነው። በመብል ምክንያት የእግዚአብሔርን ሥራ አታፍርስ ይላል። የእግዚአብሔር ሥራ ከሚባሉት ደግሞ ዋናው ጾም ነው እና ብዙ ሰው በመብላት በመጠጣት እነሱ ተያይዘው በሚመጡ ነገሮች ምክንያት የእግዚአብሔር ሥራ የተባለውን ጾም ሲያፈርስ ወይም ሥርዓተ ጾምን ሲጥስ ይታያል። ምክንያታዊ ትውልድ ስለሆነ ማለት ነው። ብዙ ምክንያቶችን ያቀርባል እንዳይጾም እና እነዚህን በተመለከተ በጥቂት የምንነጋገረው ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰንና አህዮችን አብዝተን በመገብናቸው ቁጥር ለአገልግሎት ዝግጁ ይሆናሉ ይላል። ምኖችን ያልኳችሁ? አህዮችን ወይም በቅሎችን ሊሆን ይችላል። በአጠቃላይ አጋሰሶችን ማለት ነው። የጭነት እና የጉልበት እንስሶችን፣ የቤት እንስሶችን ማለት ነው። አብዝተን በመገብናቸው ቁጥር ለአገልግሎት ዝግጁ ይሆናሉ። ሰው አብዝቶ በጾመ ቁጥር ለአገልግሎት ዝግጁ ይሆናል። አብዝቶ በበላ ቁጥር አለ፣ አብዝቶ በጾመ ቁጥር። እውነት ለመናገር መብል መጠጥ ከእርግማን በኋላ የመጣ ስለሆነ ብዙ ሰው በሕይወታችንን የሚያጋጥመን ነው። በጣም ስንበላ እንደክማለን። አብዞ መብል ያዘነገው ልብ ይላል፣ ልብ ይደፍናል፣ ምግብ ማብዛት ይላል እና ጾመን አስቀድሰን ወደ ቤት ገብተን በጣም ርቦን ደክሞን ልክ ምግብ ስንበላ ድካማችንን የሚከላልን ድካማችንን የሚያስወግድልን ይመስለናል፣ ግን በጣም ይደክመናል። የቢሮ ሰዎች ከጠዋት ይልቅ ከሰዓት በኋላ በጣም ይደክማቸዋል። ምግብ በልተው ሲገቡ ማለት ነው። እንቅልፍ የሚለው ጭነቱ ሲበዛ ነው እና የሰው ጠባዩ አይደለም መብላትና መጠጣት ማለት ነው። ሰው ሲጾም ነው የሚበረታው ይላል ይችላል። የእንስሶቹ እነሱ የተፈጠሩበት ስለሆነ ማለት ነው። የሰው ልጅ ግን እንዲህ እንዲሆን አልነበረም የተፈጠረው፣ ከእርግማን በኋላ የመጣ ስለሆነ እና ሰው አብዝቶ ሲጾም ነው ለአገልግሎት ዝግጁ የሚሆነው። አብዝቶ ሲጾም ለመዘመር፣ አብዝቶ ሲጾም ለመጸለይ፣ አብዝቶ ሲጾም ይቅር ለማለት፣ አብዝቶ ሲጾም የቤተ ክርስቲያንና የአገልግሎት ፍቅር በልቦና ውስጥ ይሰፍናል ማለት ነው። እግዚአብሔር እንዲህ አይነቱ መንፈስ ለሁላችንም ያድል። አባ ኒቆን የተባለ መነኩሴ ይህንኑ በተመለከተ ሲናገር ሆዳምነትና ጥጋብ ወደ ረከሰ ሀሳብና ፈቃድ ይመራል። ሆዳም መሆን ማለት መብላት ብቻ አይደለም፣ መሰሰት፣ መስገብገብ፣ በስልጣንም በገንዘብ በእውቀትም ማለት ነው። ለኔ ብቻ ማለት እና ሆዳም መሆን ሆዳምነት እና ጥጋብ ከእንጀራ ብቻ የሚመጣው ሳይሆን በተለያየ ምክንያት ማለት ነው። እነዚህ ወደ ረከሰና ወይም ወደ መጥፎ ወደ ተጠላ ሀሳብ ወይም ፈቃድ የሰው ልጅ ይመሩታል። ስለዚህ መጾም በጣም እጅግ ተመራጭ ነው። በሳይንሱ የሚደገፍ ነው። እኛ እሱን ብለን አይደለም፣ ግን ሰው ሲጾም ውስጡን ያጸናል ተብሎ ነው የሚነገረው እና እንኳን ለጾሙ አደረሳችሁ ማለት ፈልጋለሁ። እንኳን አደረሳችሁ። እንድንጾም የፈቀደልን በዚህ ሱባኤ እንድናገለግለው የፈቀደልን አምላካችን ክብር ምስጋና ይሁን። ቅድም መምህሩ ሲነግሩን እንደነበረው ደግሞ ይህንን ስርዓት የሰሩልን የቤተ ክርስቲያንን አባቶች የቤተ ክርስቲያንን ሊቃውንት ማለት ነው በአካለ ነፍስ ያሉትን ነፍሳቸውን በገነት በአካለ ሥጋ ያሉትን ደግሞ በቸርነቱ እንዲጠብቅልን ቅዱስ ፈቃዱ ይሆንልን። ሁለት ምክንያቶችን ነው ማነሳው። የእግዚአብሔር ሥራ የተባለውን ጾም ለማፍረስ ወይም ጾምን ለመሻር ሁለት ምክንያቶች አሉ። የውስጥ ምክንያቶችና የውጭ ምክንያቶች የምንላቸው ማለት ነው። የውስጥ ምክንያቶች አሉ። የጾምን ለመሻር የምንጠቅሳቸው የውጭ ምክንያቶች አሉ። ጥያቄዎች የሚነሳሉ የሚጾሙ ሰዎችን ለማሸማቀቅ ወይም ጾም እንዳይጀምሩ ለማድረግ ወይም ጾምን በሕሊናቸው አሳንሶ አኮስሶ ለማሳየት የውጭ ሰዎች የሚያነሷቸው፣ የሚጠቅሷቸው፣ የሚጠይቋቸው
ጥያቄዎች አሉ። የውጭ ስል ከቤተ መቅደሱ ውጪ ከክርስትናችን ወይም ከሃይማኖታችን ውጪ ያሉ ሰዎች ማለት ነው። ደግሞ የውስጥ ሰዎችን የሚያነሱታል። እየጾሙ ይህንን የሚጠይቁ ሰዎች አሉ። እየጾሙ ጥያቄ ያነሳሉ። እየጾሙ ጥያቄ የሆነባቸው ጉዳዮችና ያልተዋቸው ጾማቸውን እንደ ላጲስ የሚያጠፉባቸው ብዙ ነገሮች የሚነሱ ጥያቄዎችም ነው። ካለን ደቂቃ አንጻር የሚታወቁ ስለሆኑ አንዳንዶቹ ለማመላከት ያህል ብቻ እየጠቀስኩ አልፋለሁ። የመጀመሪያው ከውጭ ብንጀምር በፍጹም ጾም መጽሐፍ ቅዱሳዊ እንዳልሆነ የሚያስተምሩ አካላት አሉ። ጾም መጽሐፍ ቅዱሳዊ አይደለም። በመጽሐፍ ቅዱስ እንድንጾም፣ እንድንራ፣ ከምግብ እንድንከለከል የተቀመጠ ሕግ የለም ብለው የሚሟገቱ አካላት አሉ። አንዳንድ ሰዎች ደግሞ እምነታቸው ክርስትናቸው ልክ እንደ ድሃ ድሪቶ ወይም እንደ ድሃ ጨርቅ በብዙ መጣፊያ የታጀለ የተጣፈ የተለያዩ መጣፊያዎች ጨርቅ ላይ ደምቀው እንደሚታዩት አንድ ሰው የቅዳሴ ጠበል ለመጠጣት ጥቅስ ይፈልጋል፣ ነጠላ ለመልበስ ጥቅስ ይፈልጋል። ይሄ የወንዶች ነው ይሄ ሴቶች ነው ተብሎ ሲነገረው ጥቅስ ይፈልጋል። ለመጾምም ጥቅስ ይፈልጋል፣ ለመጸለይም ጥቅስ ይፈልጋል፣ ለማማተምም ጥቅስ ይፈልጋል። ስለዚህ አንድ ጥቅስ ሲያገኝ እሱን ይጥፋል፣ የሆነ ቦታ ላይ ይለጥፈዋል ወይም ይሰፈዋል። ደግሞ ሌላ ጥቅስ ሲያገኝ እንደዚሁ ጠቅላላ እምነቱ በጥቅስ ብቻ ተደጋግፎ የቆመ ሰው ነው። ከዛ በውጭ አንድ ጥቅስ ሲጠቀስለት ያ መጣፊያ በሙሉ ይረግፍና ራቁቱን ይቀራል። እኔ እኮ እንዲህ መስሎኝ ነበር፣ እንደዚህ መስሎኝ እኮ ነው የሞተውን ሰው ተዝካር እያልኩኝ ሳበላ የነበረው፣ እንደዚህ መስሎኝ እኮ ነው ገብርኤልና ሚካኤል እያልኩ ሮጥ የነበረው፣ ለካ እንዲህ ነው እንዴ። ስለዚህ ጥቅስ እየሰበሰበ ሰውነቱ ላይ በሙሉ የሚለጣጠፍ ሰው አለ። ያዘው ይልን ይላል። ትምህርት ሲሰጣው አንድ መምህር አንድ ጥቅስ ሲጠቅስ ከጎን ያለው እችን ጥቅስ ያዘብኝ ይላል። ሄዶ ሊተኩስ ማለት ነው እና ጥቅስ የሚለቅም ዝም ብሎ ማለት ነው። ስለዚህ መጽሐፍ ቅዱስ ላይ የለም እንዲህ አይነት ነገር ጥቅስ ለሚፈልግ ሰው ያስደነግጣል ማለት ብለው የሚናገሩ ሰዎች አሉ። አሁን ስለ ጾም እንዲህ ነው እንዲህ ያለው ብዬ ሰፊ ነገር አላነሳም። ግን ጥያቄዎቹ የሚነሱበትን አቅጣጫ ከተቆሙ ከመጽሐፍ ቅዱስ ማንሳት ተገቢ ስለሆነ መጽሐፍ ቅዱስ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ዘሎት፣ ጾም ይቻላል አይቻልም የሚለውን ጥያቄ አይመልሰውም። መጽሐፍ ቅዱስ የሚጀምረው ከስርዓቱ ነው። ጾምን እንዴት መጾም እንዳለብን ስለ አጿጿም ነው የሚናገረው እንጂ ስለ ጾም አይናገርም መጽሐፍ ቅዱስ። በጣም በሚገርም መልኩ ማለት ስለ አጿጿም ከተናገረ ጾምን መጀመሪያውኑ ተቀብሎታል ማለት ነው፣ ሪኮግናይዝ አድርጎታል መጽሐፍ ቅዱስ። ካለበለዚያ ስለ አጿጿም አይናገርም ነበር። ለዚህ ነው በማቴዎስ ወንጌል በምዕራፍ 6 ቁጥር 16 ላይ ስትጾሙ እንደ ግብዞች አትጠውሉ ግን የሚገርም ቃል ምን ስታደርጉ ነው ያለ? ስትጾሙ ብሎ ካስተማረ ክርስቶስ ጾም ያስፈልጋል አያስፈልግም የሚለው ጥያቄ በጣም ሽባ ጥያቄ ነው ማለት ነው። የጀመረው ስለ አጿጿም ከማስተማር አትጠውሉ አለ። እንደ ግብዞች። ግብዝ ማለት ተኖ የሚፈልግ ማለት ነው፣ ታይታ የሚፈልግ ማለት ነው፣ ራሱን የሚቆልል የሚክል ማለት ነው፣ ጾመኛ መስሎ ለመታየት የሚጠር ማለት ነው። እነሱ አልፈልግም ማለት ነው። አላውን አንዳንድ ዞር ስትል በቤተ መቅደሱ አካባቢ አይጠፉ ሰውነት ከሳል ፊት ተቆረ ምን ነው ሰሞኑን ስትሉት እሱ ፀሐይ ላይ ግድሉ እያሰጣ ጾሙ እኮ ነው ይላቸዋል። ፖስተር ብሎ ማለት ጾሙ እኮ ነው። አብይ ጾሙ እኮ በጣም ከባድ ነው። ይሄንን ነው የሚለው እግዚአብሔር። ግብዝነት ነው። እኔ አልችልም ጾም እኮ ነው ይላል። አንዳንድ ስራ ስትሰጡ ማለት እኔ እኮ ጾመኛ ነኝ እንዳንተ አጋሰስ መሰሉ እንዴ አልፈልግም ይላል እግዚአብሔር። ስትጾሙ እንደ ግብዞች አትጠውሉ። ከስርዓቱ ነው የጀመረው ማለት ነው። ለሰዎች እንደ ጾመኛ ሊታዩ ይኸው ግብዝነት ማለት ሲገልጥ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። የቱን ዋጋ? ከሰው የሚገኝ ነው። ለካገር ይጾማል የሚለው በቃ አግኝተውታል። እሱ ጽድቅ ከሆነላቸው፣ እሱ በረከት ከሆነላቸው እሱ ይውሰዱ። እዚሁ ሙቀቱ እዚሁ ነው። እነሱ አግኝተውታል። አንተ ግን ስትጾም በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀበል፣ ፊትን ታጠብ። በስውር የሚያይ አባትህ በግልጥ ይከፍላል ይላል። ይህም ምናልባት ጊዜ ካለን በኋላ ላይ አብራራዋለሁ።
በዚያን ጊዜ ይላል የማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ ክርስቶስ ጥያቄ ተጠይቆ ነበር። ባጭሩ ያንተ ደቀ መዛሙርት ያንተ ተከታዮች ለምን አይጾሙም የሚል ጥያቄ ተጠይቆ ነበር። ለምን ነው የማይጾሙት ካንተ ጋር እያሉ? ከዚህ በፊት ጾም እንደነበረ ነገሬ እንደሚጾሙ እናውቃለን ብለው ጥያቄ ጠየቁት። ያንተ ደቀ መዛሙርት የማይጾሙት ለምንድን ነው ሲሉት፣ አይጾም እኮ አያስፈልግም፣ ዋናው እኔ ነኝ እኮ ኢየሱስ በመካከላቸው ካለ ኢየሱስ ብቻ በቂ ነው ብሎ አልመለሰላቸው። ለምንድን ነው ያንተ ደቀ መዛሙርት የማይጾሙት? ይጾማሉ። ጾም አያስፈልግም አላለ፣ ይጾማሉ ብሎ ሊተረጎም የማቴዎስ ወንጌል ምዕራፍ 9 እናንተ ሙሉን አንብቡ። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይችላሉን አለ። ሚዜው ሙሽራው ከእርሱ ጋር እያለ ማዘን አይችልም። ሙሽራ ካለ ሰርግ ላይ ነው ማለት ነው። ሰርግ ካለ ሙሽራ አለ፣ ሙሽራ ካለ ሰርግ አለ ማለት ነው። ሰርግ ደግሞ ደስታ ነው። ስለዚህ በሰርግ ላይ ሚዜዎች የሙሽራ ሚዜዎች ከሆኑ ሊያዝኑ አይገባም። እሱም በሙሽራ እነሱም በሚዜ መስሎ ተናገርና ነገር ግን ሙሽራው ከነሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ምን ይሆናሉ አለ ይጾማል። ስለዚህ ሐዋርያት ጾመ ሐዋርያት ብለን የጀመርነው ወይም የሰየምነው ጾመ ሐዋርያት ብለን የምንጾመው እሱ ሐዋርያት ጾመዋል። መቼ? ሙሽራው ከነሱ ሲወሰድ። እሱን የቤተክርስቲያን ሰዎች ሲሆናችሁ አላብራራው፣ ግን ጾም በመጽሐፍ ቅዱስ የተፈቀደ መሆኑ በብዙ መልኩ ማስረጃዎችን ማንሳት ይቻላል። ወደ አፍ የሚገባ ወደ ካፍ የሚወጣ ብሎ የሚጠቅሱትም አለ። የተለመደ ጥቅስ ስለሆነ እሱን አላነሳውም። የማቴዎስ ወንጌል ምዕራፍ 15 ወደ አፍ የሚገባ የሚለው ቃል ባልታጠበ እጅ ወደ አፍ የሚገባ ሰውን አያረክሱም። በምን አይነት እጅ? ባልታጠበ እጅ ወደ አፍ የሚገባ ሰውን አያረክሱም። እጅን ሳትታጠብ ጾም ብትበላ ጾምን ሻርክ አይባልም። ብቃቱ ካለ በሽታው አይነካም። እጸቱ ካለ ድክመቱ ካለ ደግሞ በሽታው ስጋህን የሚጎዳው። ባልታጠበ እጅ ስለመብላት የተነሳውን እነሱ ወደ አፍ የገባ በሙሉ አያረክስም ብለው የተረጎሙት ሰዎች አሉ። ስለዚህ ብላ እግዚአብሔር ሆድ ይጾማል አለ፣ ምላስ ይጾም ያለ ብለው የሚያብራሩ ሰዎች አሉ። ወደ አፍ የሚገባ በሙሉ አያረክስም ማለት እነሱ አይደለም። ባልታጠበ እጅ መብላት፣ ባልታጠበ እጅ ወደ አፍ ማስገባት ሰውን አያረክሰውም የሚል ቃል። ሁለተኛው እሱ ጾሙልናል የሚልን የጅል አስተሳሰብ አለ። ጌታ ሁሉ ነገር አድርጎልናል። ስለዚህ እኛ ዝም ብለን ያን መጠበቅ እና መፈጸም እንጂ ላለቀ ለሞተ ጽድቅ እኔ ለምን ይደክማለሁ? እንደውም እኛ እንደምንፈዳኮ የሚያደርጉ ዘምሮ ነው ይቀበሉ። ላለቀ ጽድቅ ያልደክም አልጾምም፣ አልጸልይም፣ አልሰግድም አልቋል እኮ ጨርሶታል ክርስቶስ። እኔ ለምን ነው የምደክመው? ብዙም የአዲስ ኪዳን ሕዝብ ነው ፍቱት፣ ለምን ነው ጭምት የምታረጉት? ክርስቶስ ነፃ አውጥቶታል የሚል ሰው ሱባኤ ምናምን እያለች በዚህ ጽድቅ አይገኝም የሚሉ ሰዎች አሉ። ክርስቶስ ጾሞልናል ብቻ ሳይሆን ሞቶልናል። ክርስቶስ በልቷል፣ ሲበላ ታይቷል። ክርስቶስ ጸልየዋል፣ ሲጸልይ ታይቷል። ስለዚህ ጸሎትም አያስፈልግም፣ መብል መጠጥም አያስፈልግም፣ መሞትም አያስፈልግም ማለት ያደረገው ለምንድን ነው የሚለው ነገር ማምጣት ያስፈልጋል። በዮሐንስ ወንጌል ምዕራፍ 14 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲያስተምር የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ምን ይላል? ያደርጋል። በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል። ስለዚህ ያደረገውን እናደርጋለን። እንደ ደግ ንጉሥ አሳይቶ ስሩ ያለንን ማለት ነው። ስሩ ብቻ ሳይሆን ሰርቶ ስሩ ያለንን እንሰራለን ማለት ነው። ሌሎች እንደሚሉት እንደ ክርስቶስ እንሰቀላለን ማለት አለ። በየዓመቱ የክርስቶስን ስቅለት እየጠበቁ የሚሰቀሉ ሰዎች አሉ። እሱን ማለቱ አለ ሕጉንና ስርዓቱን መጠበቅ እንዳለብን ሲያስተምር። ሶስተኛው ከውጪ ከሚመጡ ጥያቄዎች ወይም ምክንያቶች ጥሩ መጾም መጽሐፍ ቅዱሳዊ ከሆነ ይላሉ። ደግሞ መጽሐፍ ቅዱሳዊ መሆኑን ስታስቀምጡላቸው ዓርብ፣ ረቡዕ፣ ፍልሰታ፣ የሰኔ ጾም፣ አብይ ምናምን የሚባል ነገር የለም። በፈለግነው ሰዓት ተነስተን መጾም እንችላለን። ለስጋችን የሚጠቀም ከሆነ መጽሐፍ ቅዱስ ላይም ደግሞ የሚታይ ልምምድ ከሆነ በፈለግነው ሰዓት ብንጾም ችግር የለውም ብለው ደግሞ ያወጁዋል። ስለዚህ ዛሬ
ሰኞ ነው እስከሚቀጥለው ማክሰኞ ወይ ረቡዕ ጾም ነው ብለው ይናገራሉ። ዛሬ ተፈቷል ይላሉ። ይጀምራሉ በፈለጉት ሰዓት ደግሞ ጾም ይፈታል። ይሄ ልምምድ በነገራችን ላይ እኛ ቤተክርስቲያንን መጥቷል። አንዳንድ ሰዎች ኤልያስ ነግሮኝ ነው ማርያም ነግራኝ ነው እያሉ ቤተክርስቲያን ሱባኤ ላይ እያለች ትንሣኤ የሚያውጁ ሰዎች አሉ። ቤተክርስቲያን ጾም ላይ እያለች ፋሲካን የሚያውጁ ሰዎች አሉ። ፋሲካ ላይ እያለች ደግሞ ጾም ነው የሚሉ ሰዎች አሉ። ወደ እኛም መጥቷል። በውጭ ያሉ ሰዎች ይሉት የነበረው ማለት ነው። ሰው ሲያስጨንቃቸው ጾም መጽሐፍ ቅዱሳዊ ነው። ለምንድን ነው እኛ የጾም ጊዜ የሌለን? ችግር የለውም። በፈለግነው ሰዓት ጀምረን በፈለግነው ሰዓት መጨረስ እንችላለን። በፈለግነው ሰዓት እንደፈለግን የምንሆንባት ቤት የለችም። ቤተክርስቲያን በፈለግነው ሰዓት እንደፈለግን የምንሆንባት ቦታ ወይ መካን አለች። አይደለም ቤተክርስቲያን በተከራየነው ቤት እንደዚህ ያለው በፈለግነው ሰዓት የፈለግነው መሆን አትችልም። የአከራይ ሕግ ይባላል። በዚህ ዓለም ላይ ስትኖር አትችልም። በፈለግከው ሰዓት እንደፈለግከው መሆን አትችልም። ሕግ ያስፈልጋል፣ ስርዓት ያስፈልጋል። ስለዚህ መጽሐፍ ቅዱስ መጾምን ከፈቀደ ሊቃውንቱ ደግሞ በስርዓት መጽሐፍ ስርዓቱን አስቀምጠውልን ሰዓቱን ጊዜያቱን ደንግገው አስቀምጠዋል። የአዋጅ ጾም አለ፣ የግል ጾም አለ። እነዚህ ሰባቱም አጽዋማት እዚህ ውስጥ የሚካተቱና በስርዓት የተሰሩ ናቸው። ስርዓት አያጸድቅም የሚሉ ሰዎች አሉ። እንዴ ስርዓት እንዴት አያጸድቅም? በደንብ ነው የሚያጸድቀው እንጂ በስርዓትና በክርስቶስ ራሱ በስርዓት ነው የመጣው። ፈጣሪ ነኝ ብሎ ዕለቱን ተወልዶ ዕለቱን አድጎ ዕለቱን አላዳነም ወይ? ዝም ብሎ እዛው እያለ ማዳን ይችል ነበር፣ አላደረገም። 9 ከ5 ቀን በማኅፀን ውስጥ ተወስኖ በምድር ላይ ዳዴ ብሎ ነው እንደ ሕፃን አልቅሶ ዝም ብሎ የፈለግከውን ነገር ማድረግ አትችልም። ስርዓት አለ። ስርዓት አያጸድቅም የሚሉ ሰዎች ግን ልብ ብላችሁ ብታዩዋቸው እነሱ ሰዓት ያደረጉት ቀኝ እጃቸው ላይ ነው፣ ከረባት ያደረጉት አንገታቸው ላይ። ስርዓት አያጸድቅም ስርዓት ያስፈልግ ካሉ ከረባቱን እግራቸው ላይ ነው ያሱት፣ ወይም ደግሞ ጫማ አድርገው ካልሲ ለምን ካል ያደረጉ ወይም የለበሱትን ሱፍ ወደኋላ ዙረው ነው የሚያቆሙት። ስርዓት አይደለም ማለት ያለ ስርዓት መኖርም አይቻልም። እናንተ ቁጭ ብላችሁ የቆሜ ማወራው ስርዓት ስለሆነ ሁላችሁ የምትጮው ስርዓት አለ። ስርዓት አስከባሪ ነው የሚመጣው። አይሆንም፣ ያለ ስርዓት መኖር አይቻልም። ስለዚህ በስርዓቱ ቤተክርስቲያን የጾም ወቅቶችን ለይታ አስቀምጣለች። መጽሐፍ ቅዱስ በነገራችን ላይ በሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ብዙ ጊዜ ካለፈ በኋላ የጾም ወራት አሁን አልፎ ስለነበረ በመርከብ ለመሄድ የሚያስፈራ ነበር። የጾም ወራት ብሎ የሚያስቀምጠዋል። የጾም ወራት አጽዋጽሙና ስርዓቱ ቢለይም በኪዳን የነበረው ግን የጾም ወራት ነበር። በትንቢተ ኤርምያስ ምዕራፍ 36 ላይ ስታነቡ ቁጥር 6 ላይ አንተ ግን ሂድ ከአፌ የጻፍከው የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ በክርታሱ አንብብ። በምን ቀን? በጾም ቀን አንብብላቸው። በዚህ መጽሐፍ ቅዱስ የጾም ወራት ነበሩት፣ የጾም ቀንን ነበር። አራተኛውና የመጨረሻው ከውጭ ከሚመጡ ጥያቄዎች ለምን ያው ለዚህ ክፍለ ጊዜ የመጨረሻው ማለት ነው። ብዙ ጥያቄ ያለው ለምንድን ነው ከስጋ ምን ጾመው? ጥሩ እሺ ጾመን ግን ያገኘነውን ማንበላው ለምንድን ነው? የጥሉላት ምግቦች ምን አደረጉ? ስጋና የእንስሳት ተዋጽኦ ምንድን ነው የሰሩት? ምን ክፋት አላቸው? ለምንድን ነው የምናደርገው የሚሉ ሰዎችም አሉ። ይሄ መጽሐፍ ቅዱስ አያሰናበትም። እንዲህ አይነት ስጋ አትብሉ ቅቤ አትብሉ የሚል ነገር የለም። በነገራችን ላይ የምንጾምበትን ዓላማ ያለመረዳት ነው። በነገራችን ላይ የምንጾሙ አንዳንድ ሰዎች አሁን ስለ ስጋው ብቻ ነው የሚያስቡ። ስጋው አሁን ስጋ ማድከም መጾም ለምን ስጋ ይደክማል? ለምን ይደክማል? ጾም እኮ ነፍስ ተኮር ነው። እየሰማችሁ ነው? ምን ተኮር ነው አልኳችሁ? ይኸው ነፍስ ተኮር ባይሆን ኖሮ አባቶች ብቃት ደረጃ ላይ ሲደርሱ ከዚህ ስርዓት ውጭ አይሆኑም። እየበቁ ሲሄዱ ከዚህ ስርዓት ውጭ ናቸው። በፈለጉት ሰዓት ይበላሉ። እንደውም በልተው ጠጥተው ስጋው ደግሞ ሊቀበሉ ወደ ቤተ መቅደስ ሊገቡ ሲሉ ቅዱሳት መላእክት ይከለክሏቸዋል። ከዚህ ዓለም ሕግና ስርዓት በአፋራቸው ጾም ራሱ አይገደሙም በስርዓት ማለት እኛ የምንበላው የምንጠጣው ማንዳንብላ እንዳንጠጣ የተከለከለ ነገር ይጠቀሙታል እነሱ ሁሉ ነገር ሲጨርሱት ማለት ነፍስ ተኮር ነው ብላችሁ በቀላል ምሳሌ ያስፈልጋል።
ፈረስ ፈረሱን የሚገራበት ሉጋም እና ፈረሰኛ ሶስት ነገሮች አሉ። ፈረስ አለ፣ ፈረሰኛው አለ፣ የፈረሱ ሉጋም አለ። እየሰማችሁ ነው አይደል? ምን አለ? ፈረስ አለ፣ የፈረሱ ሉጋም አለ፣ ፈረሰኛው አለ። ፈረሰኛው ፈረሱን እንደፈለገ ለማዘዝ የግድ ምኑን መጠቀም አለበት? ሉጋም። ሉጋም ፈረሱን ለመግራት ለመቆጣጠር ይጠቅማል። ወደ ቀኝ እንዲሄድለት ሲፈልግ የቀኙን ሉጋም ይሰዋል። ለሐዋሳ ከተማ ይሄ በጣም ቀላል ነው፣ ጋሪዎቹ ስለምንመለከት ማለት። ወደ ግራም እንዲሄድለት ከፈለገ የግራውን ሉጋም ይሰዋል። እንዲቆም ከፈለገ ሁለቱንም እጁ ላይ ያለውን ሉጋም ይስበዋል። ፈረሱ ወደኋላ መሄድ ሲፈልግ ደግሞ ሉጋሙን ያላላለታል። ይሄ ሉጋሙን ለማስገባት ፈረሰኛው ሲፈልግ ማለት ነው። ሉጋሙን ለማስገባት ሲፈልግ ፈረሱ በፈቃደኝነት አፉን ከፍቶ ይታዘዘዋል ወይስ በግድ ነው ሉጋሙ የሚያስገባው? በግድ ነው። ፈረሱ በጣም ደስ የሚለው ሉጋሙ ሲወልቅለት ነው ወይስ ሉጋሙ ሲገባ ነው? ሲወልቅለት ነው ደስ የሚለው። ጋሪ ነው ሰዎች ጠይቁ። ወደ ሰፈሩ አቅጣጫ ስንሄድ ሉጋሙ ሲወልቅለት ደስታው ራሱ ይሰጠዋል። ፈረስ የተባለው የኛ ስጋ ነው። በረምሱ ስጋችን በፈረስ ይመስላል። ፈረሰኛዋ ነፍስ ነች። ሉጋሙ ጾም ነው። አሁን ጾሙ ስጋችንን በፈረስ የተመሰለው ነፍሳችን እንደፈለገች እንድታዘው ስለተፈለገ ነፍስ ቃል እግዚአብሔር መስማት ትችላለች፣ ስጋ አይችልም። ሲጾም ግን በቁጥጥሯ ስር ነው። ነፍስ ወደ እግዚአብሔር መምጣት ትፈልጋለች፣ ንስሐ መግባት ትፈልጋለች፣ የበደሉትን መካስ የቀሙትን መመለስ ትፈልጋለች። ስጋ ግን በጣም አይችልም። ወፍሮ ያስቸግራታል፣ ያምጽባታል፣ ይደክማል። ሉጋሙ ጾም መጸለይ ትችላለች፣ ቃል እግዚአብሔር መስማት ትችላለች። ስጋን እንደፈለገ ለመቆጣጠር ዓላማው እሱ ነው። አንዳንድ ሰው በስጋ ጋር ስለሆነ ሰዓት ነው ነው ስንት ሰዓት ነው? የስድስት ወር ጉዳይ በቃ ስታቀራረቡ ይደርሳል። አቅም ከስጋ ጋር ብቻ የሚያገናኝ ጾም ነው። ጥያቄው እሱ ነው። ማስቲካ ይበላል አይበላም? ስጋ እንትን ይበላል አይባልም? ከስጋ ጋር አሁን ማስቲካ ከነፍስ ጋር ከመንግስተ ሰማያት ጋር ምን ግንኙነት አለው? ቡና ይጠጣል አይጠጣም ይላል። ከስጋ ጋር ሁሉንም የሚያገናኘው ከሱ ነው። ለዚህ ነው ጾሙ ሲገባ ቅበላ ሲወጣ ፋሲካ ግርግር ነው። ከነፍስ ጋር ምንም ግንኙነት የለውም። ቅበላም ከነፍስ ጋር ግንኙነት የለውም። እኛ የምንይዘው ቅበላ ማለት በጣም የሚገርም ነው። አእምሮትን ለመከላከል ቅበላ ነው ሊቃውንት በሱባኤው ጊዜ የሚያምረን እያማረ እንዳያስቸግረን እንድንዘጋው እንጂ እንደው ሰውነታችን የሆነ ነገር እስኪደርስ ድረስ እንድንበላለን። ትኩረቱ ግን ስጋ ላይ ብዙ ሰው እሱ ላይ ነው ያለው እንጂ ነፍስ ተኮር ነው ጾማችን። ስለዚህ ለምንድን ነው ከስጋ የምንከለከለው? ከጥሩራት ምግብ ሉጋሟ በትክክል እንዲሰራ ነው ስጋ እንዲታዘዝ ማለት ነው። ግንባታው እንዲቀንስ፣ ነፍስን እንዳያቆስሳት፣ የስጋ ዓለም እንዲያመጣለት፣ የነፍስ ዓለም እንዲመጣ፣ ነፍስ የበላይ እንድትሆን ማለት ነው። ይህን መጽሐፍ ቅዱስ ይፈቅዳል? አዎ ይፈቅዳል። ልበ አምላክ ቅዱስ ዳዊት በመዝሙር 37 ቁጥር 13 ላይ እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት ነው። ነፍሴን የሚለው መላ ሰውነቱን መጽሐፍ ስጋን ነፍስ፣ ነፍስን ስጋ አዳሪ በማህደሩ ማህደሩ ማህዳሪ የመጥራት ልማድ አለ። አንድ ሰው ሙሉ ስጋና ነፍሱ ነፍስ ሙሉ ሊጠራ ይችላል። እገሌ እኮ ነፍስ ነው ሕይወት አለው ያስጠይቃል ለማለት። ስለዚህ ነፍሴን ሲል ሰውነቴን በጾም አደከምኳት ነው። እንዲደክም ልክ እንደ ፈረሱ ማለት ነው። ያ ኃይለኛ ፈረስ መግራት የተቻለው በሉጋሙ ሆኖ ማለት ነው። አደከምኳት፣ መታዘዝ እንድትችል አደረግኳት። በሌላ ቦታም ራሱ መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 108 ላይ ቁጥር 24 ላይ ጉልበቶቼ በጾም ደከሙ፣ ስጋዬ ቅኔ በማጣት ከሰኝ። ዝርዝሮት ማለት ነው። ጉልበቶቼ ያለው አንድ ሰው አንድ ጉልበት ነው ያለው ከስጋ ጉልበቶቼ ኃጢአት ለመስራት ብርታት የሚሆኑት ሕዋሳቶቼ ማለት ነው። ፈቃደ ስጋ ለማድከም
የተጠቀመበት እንደሆነ ይነግረናል። ነቢዩ ዳንኤል ከሥጋ ጾም እንዴት ሰዎች በጾም ማለት እንዴት ለምን እንደምንጾም ሲነግረን በትንቢተ ዳንኤል ምዕራፍ 10 ቁጥር 2 ላይ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር፣ ማለፊያ እንጀራም አልበላሁም፣ ሥጋና ጠጅ በአፌ አልገባም፣ 3 ሳምንት እስኪፈጸም ድረስ ራሴን ዘይት አልተቀባሁም። እዚህ በጾም ጊዜ ሥጋ አለመብላት፣ ቅቤም አለመጠቀም፣ ራስን አለመቀባት። ራስ መቀባት በነገራችን ላይ ደስታ የደስታ ምልክት ነው፣ ራስን መቀባት ማለት። ስለዚህ ሱባኤ ለሥጋ የሚሆኑ ደስታው ከበሮ ማንነታው በዚህ ወቅት ሰርግ የሌለው በዚህ ወቅት ከፍሳ ከደስታ ጋር የተገናኙ ነገሮችን በሙሉ የምንተወው በእነዚህ ምክንያት ነው ማለት ነው። በጣም ባጭሩ ከውስጥ የሚነቁ ምክንያቶችን ወይም ጥያቄዎችን አስቀምጬ ትምህርትን አጠቃልላለሁ። የእግዚአብሔር ሥራ በመብል ምክንያት አታፍርስ። እነዚህ እንድንበላ ከውጭ የሚጠቀሱ የተለያዩ ምክንያቶች ወይም ጥቅሶች ናቸው። ለእነዚህ ጆሮአችንን አንሰጥም፣ እኛ እንቀጥላለን። ከውስጥ እየጾምን እያስቀደስን እያስተማረንም ሊሆን ይችላል። ከሥጋ ፈቃድ ወይም ከሰውነታችን ወይም ደግሞ እኛን ከመሰሉ ሰዎች የሚነቁ የተለያዩ ጥያቄዎች አሉ። ለምሳሌ ይሄ ለምዕመናን በጣም ከባድ፣ ለሊቃውንቱ ግን በጣም ቀላል ጥያቄ ሊሆን ይችላል። ምዕመናን ግን የሚጠይቋቸው ናቸው። ለምሳሌ አንዳንድ ምዕመናን ማስቀደስ ስለማይችሉ ከቤት ወደ ስራ ስለሚሄዱ ቤተክርስቲያን ተሳልመውም የሚሄዱ እና ቆይተው ከሰዓት በኋላ የሚመገቡ የሚጾሙ በዚህ በዐቢይ ጾም ማለት ነው አሉ። አንዳንድ ያውቁ ከተወሰኑ ከቤተሰቦች ውጭ ሌላ ሰው እንዳያውቅ በአዋጅ ሳይሆን በጥንቃቄ መመገብ ይችላል። ሌላው ስድስተኛው የሰዓት ጉዳይ ነው። ሰዓት አሁን ዐቢይ ጾም እስከ 6 ሰዓት ነው የምንጾመው እስከ 9 እስከ 9 ሌላስ እስከ 6 ሰዓት ይጾማል እስከ 12 ሌላስ እስከ 6 እና ሁሉንም ያማከለ እስከ 6 ሊሆን ይችላል። የቀድሞ እኮ ትምህርት መጣ። ሶሻል ሚዲያ ላይ እንደዚህ የሚበይኑ አሉ። በቃ ይበቃል እስከዚህ ወስነው የሚለያዩ ማለት ነው። ሰዓት የሚያጨቃጭቃቸው ሰዎች አሉ። እየጾሙ የሚያጨቃጭቅ ብቻ አይደለም የሚተራረሙማ በሰዓት ማለት ነው። እስከ 9 ሰዓት የሚጾመው እስከ 6 ሰዓት የሚጾመው ሊጠቸው አሁን ጾሞ ሞታ አለ ይላል። ደግሞ እስከ 12 የሚጾመው ነው እስከ 9 የሚጾመው እንዴት ጾሞ ሞታ አለ እስከ 9? ይሄ እስከ 12 የሚጾመው ቄሶችን ነው የሚሳደበው። አወጡት እኮ ቅዳሴው ላይ እግዚአብሔር ይላቸው። አሁን የጾም ቅዳሴው ላይ ወደ ቤት እንሂድ እኔ አልሄድም። ቅዳሴው እኮ አልቋል። ይለቃ እኔ ቆይቼ ነው የምሄድ። ቁጭ እንደ ፈሪሳዊ ማለት ነው። እነሱ ብቻ ጾመኛ መስለው እንዲታዩ ማለት ነው። የሚጨቃጭቁም ሰዎች አሉ፣ በሚለቃቀፉም ሰዎች አሉ። ፍትሐ ነገሥቱ አንቀጽ 15 ላይ ሰዓት አስቀምጧል። ረቡዕና ዓርብ እና ዐቢይ ጾምን በተመለከተ በተለይ በደንብ አድርጎ አስቀምጦታል። ረቡዕና ዓርብን እስከ 9 ሰዓት እንድንጾማቸው ያዘ። ረቡዕና ዓርብ ማለት ጋድንም አስቀምጧል። እስከ ማታም እስከ ምሽቱ 1 ሰዓት ድረስ ይላል። በተለይ ጥምቀት እና የልደት ለውጥ ብለን ልንጾም ማለት ነው። ዐቢይ ጾምን 3 አይነት ሰዓቶች አስቀምጧል። ዐቢይ ጾሙ በ3 ይከፍለዋል። ዐቢይ ጾም የመጀመሪያው ሳምንት ጾመ ዕርቃንን እስከ 12 ሰዓት ብሎ ያስቀምጣል። የመጀመሪያው ሳምንት አልፈሏል እስከ 12 ሰዓት ይላል። ከዛ ከሁለተኛው ሳምንት የቅድስት ሰኞ እስከ ኒቆዲሞስ ዓርብ ድረስ ያለውን የመጨረሻው፣ ከዛ በኋላ ሆሳዕና እስከ ዓርብ ድረስ ያለውን ከቅድስት ሰኞ ጀምሮ እስከ ኒቆዲሞስ ዓርብ ድረስ ያለውን እስከ 11 ሰዓት ብሎ ያስቀምጣል። 11 ሰዓት ሁለት አይነት ሰዓት አገኘን አይደል? 12 ሰዓት ቀጥሎ 11 ሰዓት። ሶስተኛው ሰሙነ ሕማማት ነው። የመጨረሻው ሰሙነ ሕማማት እስከ ምሽቱ 1 ሰዓት ነው። በፍትሐ ነገሥቱ አገላለጽ ፀሐይ እስኪጠልቅ ይልና 12 ሰዓት ከዋክብት እስኪታዩ ይላል። ከምሽቱ 1 ሰዓት ማለት ወይም 13 ሰዓት። ይሄ ነው ፍትሐ ነገሥቱ ላይ የተቀመጠው።
ይህንን እንደዚህ አድርገው መጾም ይችላሉ። ነገር ግን ሊቃውንተ ቤተክርስቲያን ሁሉንም ያማከለው ሰዓት የቅዳሴ ሰዓት መውጫ ነው ብሎ አስቀምጧል። ሁልጊዜም በጾሙ ቅዳሴ ከሰዓት ነው የሚቀደሰው፣ ከቅዳሜና ከእሑድ በስተቀር አይደል? ከሰዓት ቅዳሴ በሚቀደስበት ጾም የቅዳሴ መውጫው የጾም ፍስክ ይሆናል ማለት ነው። ከጥላት ምግብ ሳይሆን የጾም ምግብ የምንመገብበት። ለምን? ቤተክርስቲያን ፈቀደች። ቅዱስ ሥጋውን ክቡር ደሙን አቀበለች። ቅዱስ ሥጋውን ክቡር ደሙን ከተቀበለ በኋላ የቅዳሴ ጠበል ይጠጣል። ከዛ አፉን ያብሳል። ይህን ስለፈቀደች ከዛ ከቅዳሴ በኋላ ሰው በአዋጅ እንዲጾም አይገደድም። በግሉ ግን ይችላል። ከዚህ በኋላ ያለው ሰዓት አይናገርም። ለሌላ ሰው እኔ ጾመኛ ነኝ ብሎ ያውጅ ማለት መቆየት ይችላል፣ መብቱ ነው። ቅዳሴ ከተወጣ በኋላ ማለት ለምሳሌ እዚህ አሁን ሐዋሳ ቅድስት ሥላሴ ቤተክርስቲያን ቅዳሴ ስንት ሰዓት ነው የሚወጡ? እሱ ሰዓት ማለት 8 ሰዓት፣ 8 ተኩል፣ 9 ሰዓት። ለምሳሌ አሁን ጅቡቲ ቅዱስ ገብርኤል ቤተክርስቲያን በአብይ ጾም ቅዳሴ የሚገቡት ከጠዋቱ 4 ሰዓት። ስንት ሰዓት አልኳችሁ? 4 ሰዓት ጠዋት። የሚወጣው 6 ሰዓት። ለምን? ሙቀቱ በጣም ኃይለኛ ነው። አብይ ጾምን እንደዛ አሳልፈዋል። በጣም ከባድ ነው። እጃችሁ ይነፍራል። ልክ ልብስ እንዳጠባችሁ ነው የሚሆነው ሰውነታችሁ። በጣም ከባድ ነው። አዙሮ ነው የሚደፋው ሙቀቱ። የሥራ ሰዓትም ራሱ አይደለም። 4 ሰዓት ቅዳሴ ይገባል፣ 6 ሰዓት። ማን ነው የፈቀደላቸው? ሲኖዶስ ቀኖና ሲኖዶስ። ስለዚህ የጅቡቲ ምዕመናን አብይ ጾም የሚጾሙት በአዋጅ እስከ 6 ሰዓት። ከዛ በላይ ቆያለሁ የሚል ሰው ካለ ይችላል። ፍትሐ ነገሥቱም እንደዚህ ነው የሚለው፣ ቢቻላችሁስ ከዚህ አብዝታችሁ ጾሙ። ከየትኛው? ከ12 ሰዓት፣ ከ11 ሰዓት፣ ከ13 ሰዓት አብዝታችሁ ጾሙ ከቻላችሁ ማለት ቢቻላችሁ ከዚህ አብዝታችሁ ጾሙ። በጾም ምክንያት ጠብ፣ ክርክር ቢሆን መጾም ይገባል። ከመብላት መጾም ይሻላል። ስለዚህ በሰዓት የምትጨቃጨቁ ሰዎች ካላችሁ ከቻላችሁ አብዝታችሁ ጾሙ። ከታች ያለው ሰው ግን አትንቀፉት፣ አትስደቡት። ታች ለምን እስከ 12 ታውጆ ለምን ቅዳሴ 9 ሰዓት ይወጣል ይላል? ሁሉም ሰው እንዳንተ አይደለም ማለት ማዕከላዊ መሆን አለብን። ታች ያለው መሀል ያለው ላይ ያለው ብቻ ለብቻ ለሚዛን ተብሎ ሁሉንም አላማከለ መሆን አለበት። ለመንተኞች አሉ፣ አረጋውያን አሉ። እነዛን ታስሮ ከቅዳሴ መውጫ ድረስ ጾም ነው። ከቅዳሴ መውጫ በኋላ ግን ሰዎች በራሳቸው ፈቃድ መጾም ይችላሉ ማለት ነው። መድኃኒዓለም ቤተክርስቲያን የተጠየቁት አንድ ጥያቄ ስላለ እሱን ይጨምር። ልጁ ተጨንቆ ነው ቅዳሴ አስቀድሳለሁ፣ ነገር ግን ከንስሐ አባቴ ጋር ተነጋግሬ የምጾመው እስከ 12 ሰዓት ነው እና የቅዳሴ ጸበል ልጠጣ ወይስ ይቅርብኛል? ይጠጣ ወይስ ይቅርበት? ይጠጣ አይጠጣ? እናንተ ንስሐ አባት ናችሁ። አሁን እንደዚህ ቢላችሁ እንዲህ ነው የምትመልሱት። ይህቺን ቃል ወስዶ ለንስሐ አባቱ ምን ማለት አለበት? መንገር አለ። እኔ ያልኩት እንደሱ ንስሐ አባት አናገረው ነው ቀኖና ሰጥተው ነው። አዎ ተናገ በግሌ ነው ቢለኝ ኖሮ እስከ 12 መቆሙ በግሌ ነው ቢል ኖሮ ከፈለክ ጠጣ፣ ካልፈለክ ደግሞ ቆይ። ጸበሉን በመጠጣት ግን ጾም እንደሻርክ አይቆጠርም። ጸበሉን ወዶታል እሱ የቅዳሴ ጸበሉ እስከ 12 መቆየቱን ወዶታል። ስለዚህ ሁለቱም ለምን ይቅርበት? ይጠጣ በፈቃዱ ከሆነ ማለት ነው። እንዲህ አይነት ጥያቄዎች ሲኖሩ ከንስሐ አባታችሁ ጋር እየተነጋገራችሁ ጾማችሁን ግን ሳታቋርጡ መቀጠል አለባችሁ። ካለን ሰዓትና ደቂቃ አንፃር ይበቃናል። ይቆየ ሰምቶ ከመጥፋት ያደለ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለመምህራችን ለመጋቤ ሃይማኖት መምህር ምትኩ አበራ የሕይወትን ቃል ያሰማልን፣ የሕይወትን ቃል ያሰማልን። እዚህ በላይ ሕዝቡንና እግዚአብሔርን እያገለገሉ የሚቆዩበትን